ልጁ ነው ማለት ነው። ይህ የማይረባ እህቴ ላይ ተጫውቶባታል ማለት ነው። ወይኔ ጉድሽ ማርቲ፣ ጉድሽን አልሰማሽ? ይህ እኮ የማይታመን ነገር ነው። ኦ ማይ ጋድ! በስተመጨረሻ መድኃኒት የምትፈልገው ነገር ለማግኘት ትችላለች። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የዳጣ ድራማ ተከታታዮች። ዳጣ ድራማ በጣም የሚገራርሙት ነገሮችን ማሳየቱን እንደቀጠለ ነው። ውድ ቤተሰቦች በዛሬው ክፍል ላይ ዳጣ ድራማ በጣም አስደንጋጭ የሆኑት ነገሮችን ሊያሳየን ይችላል። ውድ ቤተሰቦች እስኪ ያያችሁት እንዴት አያችሁት? ሀሳብ አስተያየታችሁን በዳጣ ድራማ ዙሪያ ላይ በዛሬው ክፍል ያያችሁት ነገር ካለ ኮሜንት ማጋራታችሁን እንዳትረሱ። ውድ ቤተሰቦች በዛሬው ክፍል ላይ እንግዲህ መድኃኒት በጣም በከባዱ የተነሳችው መድኃኒት መጨረሻ ነገር እንግዲህ ምንድን ነው? መድኃኒት እዛ ቤት የገባችው ዳጣ የማን ልጅ እንደሆነችና አሁን ደግሞ የተወለደው ልጅም የማን ልጅ እንደሆነ ለማረጋገጥ ነበር። ውድ ቤተሰቦች በዚህ ምክንያት እንግዲህ ማርታን በተደጋጋሚ ጠርጥሪ እያለች ነበረች። ነገር ግን አቶ ደረጀን ማርታ በምንም ታሪክ ልትጠረጥሩ አልቻለችም። ስለዚህ መድኃኒት በራሷ መንገድ ተጉዛ እንግዲህ በስተመጨረሻ ላይ በሪያሊቱ ላይ ደርሳለች። ውድ ቤተሰቦች ይሄ በጣም ከባድ ነገር ነው። ውድ ቤተሰቦች መድኃኒት እንግዲህ ምን ፈልጋ እንደሆነና ምክንያቱም ቤተሰቡ እንግዲህ አሁን ተረጋግቶና በሰላማዊ መንገድ እየኖረ ያለውን ቤተሰብ ለመበተን አቅዳና ሆን ብላ ተነስታለች። ውድ ቤተሰቦች ይሄ ነገር እኔ በበኩሌ የመድኃኒት ስራ ምንም ታሪክ በምንም መንገድ እኔ ያልተመቸኝም። ውድ ቤተሰቦች እስኪ መድኃኒትን እንዴት አያችሁት? የመድኃኒትን ስራስ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ምክንያቱም ይሄ ነገር ከታወቀ እንግዲህ ማርቲ ምን ልታሳየን ትችላለች? ውድ ቤተሰቦች ይሄ ነገር እንግዲህ መገመት በጣም ቀላል ነው። ማርቲ ልታሳየን የምትችለው ባህሪ እንግዲህ መገመት በጣም ቀላል ነው ውድ ቤተሰቦች። ምክንያቱም ሁለት ልጆችን ከትዳር ውጪ መውለድ ማለት ቀላል ነገር አይደለም። ውድ ቤተሰቦች በሚቀጥለው ክፍል አብረን የምናይ ይሆናል። ውድ ቤተሰቦች ቀጣዩ ክፍል እንግዲህ በጣም መሳጭ ነው የሚሆነው። አሁን እንግዲህ ኦልሬዲ መድኃኒት ሪያሊቲ ላይ ደርሳለች። ከዛ ልጅ እንግዲህ ዲኤንኤው ምርመራን አስደርጋ በመጨረሻ ደረጀ ልጅ እንደሆነ አረጋግጣለችና መድኃኒት ያን ውጤቱን ሪዛልቱን ማርቲ ታሳያለች ወይስ ምን ታደርጋለች የሚባለው ነገር እንግዲህ በጣም አጓጊና አሳሳቢ ነገር ነው። ውድ ቤተሰቦች ይህን ሁሉ እንግዲህ በቀጣዩ ክፍል አብረን የምናይ ነው የሚሆነው። ውድ ቤተሰቦች ቀጣዩ ክፍል እንግዲህ አሁን እየተዘጋጀ ስለሆነ ተዘጋጅቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሁላችሁም ሳብስክራይብ እያደረጋችሁት ቤተሰብ ከሆናችሁ ደግሞ ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር፣ ላይክ በማድረግ ለዚህ ቻናልና ለድራማው ያላችሁን ፍቅራችሁን አሳዩልኝ። ውድ ቤተሰቦች ሌላው እንግዲህ በዚህ ድራማ ላይ የለዛና የገዘ ነገር እንግዲህ በጣም የሚገርም ሁኔታ ላይ ነው የሚገኘውና በጣም እነዛ ፍቅራችሁ እንግዲህ በጣም የነሱን ፍቅር መቋጫውን ያገኝ የምትሉት ነገር በነዛ ፍቅር ላይ እስኪ ሀሳብ አስተያየታችሁን ማለት የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ እንደዚህ ቢሆን የምትሉት ነገር ካለ ሀሳባችሁን ኮሜንት ሴክሽን ላይ አጋሩልኝ። ውድ ቤተሰቦች ገዚህ አሁን እንግዲህ በጣም ራሱን እያካበረ ነው የሚገኘውና እሷም ለዛም ብትሆን ደግሞ ከዚህ በኋላ እንግዲህ ምንም ነገር አይቀረኝም እያለችና እያለች ትገኛለችና ይሄ ነገር ምን ሊያሳይን ይችላል? እነሱ ፍቅር መጨረሻቸው ምን ሊሆን ይችላል የሚባለው ነገር እስቲ ገመታችሁን የተሰማችሁ ነገር ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ ውድ ቤተሰቦች። ሌላኛው ደግሞ በዚህ ድራማ ላይ በጣም የሚገርመው ፓርት ብኖር እንግዲህ ምንድነው አቢጌል ልታገባ ነው። ውድ ቤተሰቦች ይሄ ነገር እስቲ እንዴት አያችሁት? እንዴት አሰባችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አቢጌል ማንን ነው የምታገባው? ወይስ ናታንን ለማስቀናት ሆን ብላ ያሰበችው ነገር ይመስላችኋል? እስኪ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ምክንያቱም እኔ እንደ ሀሳብ አቢጌል ማንንም ለማግባት አላቀደችም፣ አላሰበችም። ሆን ብላ ናታንን ለማስቀናት ይመስለኛል። ውድ ቤተሰቦች እስኪ በእኔ ሀሳብ የምትስማሙት ሁላችሁም ይህን ቪዲዮ ላይክ እያደረጋችሁት ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች።
በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ቻው።